ዲቪ 2027 ሊጀመር ቀናት ቀርተውታል። በዚህ የአሜሪካን የዲቪ ሎተሪ ፕሮግራም ምን የተለዩ ነገሮች ተካተዋል? ሰላም እንዴት አላችሁ? ዳጊ ነኝ ከዳግላስ ትራቨል። በዛሬው ቪዲዮ ስለ ዲቪ 2027 ለማመልከት ምን ያስፈልጋል፣ እነማን ማመልከት ይችላሉ፣ የምዝገባው ጊዜ ከመቼ እስከ መቼ ይቆያል፣ ምዝገባው እስኪጀመር ድረስ አመልካቾች ምን የተለየ ነገር ማዘጋጀት ይጠበቅባቸዋል የሚሉትን ጠቃሚ መረጃዎች እናጋራችኋለን። ሐሳቡን ከወደዳችሁት ቪዲዮ ላይክ ማድረግና ይጠቅማችኋል ብላችሁ ለምታስቧቸው ወዳጆቻችሁ ሼር ማድረግ እንዳይረሳ። ቪዲዮ ላይክ ማድረግ ለእናንተ አንድ በተን ነው፣ ለኛ በእጅጉ ይጠቅመናልና ይሄንን እንድታግዙን በአክብሮት እንጠይቃችኋለን። እንደተለመደው እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ ግብዣችን ነው። የዩናይትድ ስቴትስ ኦፍ አሜሪካ መንግስት በየዓመቱ በሚያዘጋጀው የዲቪ ሎተሪ ፕሮግራም በርካታ እድለኞች ወደ ዩናይትድ ስቴትስ ኦፍ አሜሪካ ተጉዘዋል። በየዓመቱ ከመላው ዓለም ከ50,000 በላይ አመልካቾች የዚህ እድለኛ ይሆናሉ። ከተጀመረ 30 ዓመታት ባስቆጠረው የዲቪ ሎተሪ ፕሮግራም የኢትዮጵያን ብቻ የቅርብ ጊዜ ዳታዎች ብናይ በዲቪ 2024 3034 አመልካቾች እድለኛ ሲሆኑ ባለፈው በወጣው የዲቪ 26 ከግማሽ ሚሊዮን ኢትዮጵያውያን አመልካቾች መካከል 3957 እድለኞች ተመርጠዋል። በዚህ መረጃ መሰረት ከሆነ ኢትዮጵያ በተከታታይ ዓመታት ብዙ አመልካቾች እድለኛ የሚሆኑባት ሰባተኛዋ አፍሪካዊት ሀገር ያደርጋታል። በመሰረቱ አንድ አመልካች የዲቪ ሎተሪ ያሸነፈ ማለት ቪዛ ተሰጠው ማለት እንዳይደለ ልብ ልትሉ ይገባል። ግለሰቡን ቪዛ ላይ ያሰጡት የሚችሉ የተለያዩ ግላዊና ተቋማዊ ምክንያቶች ይኖራሉ። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ ይህንን መረጃ እናጋራችኋለን። ወደ ዲቪ 2027 ፕሮግራም ስንመለስ ለማመልከት ምን ያስፈልጋል የሚለውን ጉዳይ እናነሳለን። የትምህርት ዝግጅት ዲቪ ሎተሪ ለማመልከት ቀዳሚው መመዘኛ ነጥብ ነው። ይህንን የትምህርት ዝግጅት ካላሟላችሁ ካለፉት 5 ዓመታት ውስጥ ቢያንስ ለ2 ዓመታት ፕሮፌሽናል የስራ ልምድ ካላችሁ እንደ አማራጭ ኮንሲደር ይደረጋል። ፕሬዚዳንት ትራምፕ ያሉትን የሚተገብሩት ከሆነ ከትምህርት ባሻገር ግለሰቡ ያለው ሙያዊ ስኪል እና የእንግሊዝኛ ቋንቋ እውቀት እንደ መለኪያ ነጥብ ሊታዩ ይችላሉ የሚል ሩመር አለ። ሆኖም ግን እስካሁን ድረስ ግድ ነው የሚል ነገር አልጸደቀም። ሌላው በትክክል መስፈርቱን የሚያሟላ ከተነሳችሁ 6 ወር ያላለፈው ጉርድ ፎቶ ማያያዝ ይኖርባቸዋል። ፎቶን በተመለከተ ባክግራውንዱ ነጭ ወይም ለነጭ የቀረበ መሆን ይኖርበታል። ለሃይማኖታዊ ምክንያት ካልሆነ ጸጉራችሁ መሸፈን የለበትም። ሻዶ ያለውና ተች የበዛበት፣ ሁለት ጆሮ የማያሳይና የተጣመመ ብለርድ የሆነ በስተት አይን የተጨፈነበት በአይ ግላስ የተነሳችሁትና ከዚህ በፊት ዲቪ ያመለከታችሁበት ፎቶ ተቀባይነት የለውም። ስለዚህ ፎቶን በተመለከተ እነዚህ ነገሮች እርግጠኛ ሆናችሁ ፎቶአችሁን ማያያዝ ይኖርባችኋል። ዲቪ 2027 ለማመልከት ፓስፖርት ግዴታ ሊሆን ይችላል የሚሉ ብዙሃን ናቸው። እንደኔ ቢጸድቅም ባይጸድቅም በቀረው ጊዜ ፓስፖርት ባይደርስላችሁ እንኳን ቢያንስ ልደት ሰርቲፊኬት እንዲኖራችሁ እንድታደርጉ አሳስባችኋለሁ። ፓስፖርታችሁ ቀን ያለፈበት አመልካቾች ደግሞ የሚሆነው ነገር አይታወቅምና ካሁኑ ብታሳድሱት የተሻለ ነው ብዬ አስባለሁ። የምታመለክቱት ከትዳር አጋራችሁ ጋር አሊያም ከልጆቻችሁ ጋር ከሆነ የእነሱንም መረጃ በትክክል ማያዝ መዘንጋት የለበትም። ሌላኛው ወሳኝ ነገር ዲቪ 27ን ስታመለክቱ ስማችሁና የትውልድ ቀናችሁን ስትሞሉ በትክክል ከትምህርት መረጃችሁና ከልደት ካርድ ወይም ከፓስፖርታችሁ ጋር ማች ማድረጉን ማረጋገጥ ይጠበቅባችኋል። ብዙ ጊዜ የስሞች ቦታ መቀያየር ይስተዋላል። ይሄ ደግሞ አታች ከምታደርጉት ዶክመንት ጋር ስለሚለያይ ማመልከቻችሁ ተቀባይነት እንዳይኖረው ያደርጋል። ፈርስት ኔም እና ላስት ኔም ቦታ መለዋወጥ፣ ስፔሊንግ መሳሳት፣ ከትራቭል ዶክመንት ጋር የተለያየ የትውልድ ቀን ማስገባትና ተመሳሳይ ስህተቶች ማስወገድ ይኖርባችኋል። በምታመለክቱበት ጊዜ መሰል ስህተቶች ከተስተዋሉ ማመልከቻችሁ ውድቅ ይደረጋል። ስለዚህ እንዲህ አይነት ነገሮች እንዳይገጥሟችሁ በትክክል መሙላታችሁን እርግጠኛ ሁኑ። አመልካቾች ምዝገባው እስኪደርስ ባለው ጊዜ ምን ማድረግ ይችላሉ የሚለውን ጉዳይ ስናይ የትምህርት ማስረጃችሁን አሊያም የሥራ ልምዳችሁን ማስተካከል አንደኛው ጉዳይ ነው። ልደት ሰርቲፊኬት ማውጣት፣ ፓስፖርታችሁ ኤክስፓየርድ ካደረገ ማሳደስም ሌላኛው በዚህ ጊዜ ውስጥ ልታከናውኑት የምትችሉት ጉዳይ ነው። በስታንዳርዱ መሰረት የራሳችሁንና አብሯችሁ የሚሞሉ ቤተሰቦች ካሉ ጉርድ ፎቶ ማዘጋጀትም ሌላው ትኩረት ልትሰጡት የሚገባ ጉዳይ ነው። ትክክለኛው የስቴት ገቨርንመንት ዌብሳይት ላይ የሚለቀቁ አዳዲስ መረጃዎችና ለውጦች ካሉ አልፎ ማየት ይመከራል። ስለዚህ የዲቪ ሎተሪ ማመልከቻ አፕሊኬሽን ፎርም ክፍት እስኪሆን ድረስ እነዚህ ነገሮች እያስተካከላችሁ መጠበቅ ትችላላችሁ። በዚህ የዲቪ 27 ፕሮግራም አዲስ ነገር ተብለው ከሚጠበቁት ጉዳዮች ዋነኛው ባን የተደረጉ ሀገራት ዜጎችን ይመለከታል። እንደምታስታውሱት የትራምፕ አስተዳደር በቅርቡ 36 የዓለም ሀገራት ላይ የተለያዩ የጉዞ ክልከላዎችን አድርጓል።
አንዳንዶቹ ሀገራት ሙሉ ለሙሉ የተከለከሉ ወይም ባን የተደረጉ ሀገራት አሉ። የተወሰኑት ሀገራት ደግሞ በከፊል የጉዞ ክልከላ የተደረገባቸው ሀገራት ናቸው። እንግዲህ አንዳንዶቹ ሀገራት ሙሉ ለሙሉ ትራቭል ባን ላይ ስለሆኑ በዚህ ምክንያት ወደ ዩናይትድ ስቴትስ ኦፍ አሜሪካ ምንም አይነት ጉዞ ማድረግ አይችሉም፣ ምክንያቱም ትራቭል ሬስትሪክሽን ላይ ናቸው። እነዚህ ሀገራት ከዲቪ 27 ፕሮግራም ውጪ እንደሚደረጉ ይጠበቃል። አንደኛውና ቀዳሚው አዲስ ነገር ይሄኛው ነው። ሌላው ተጠባቂ ጉዳይ ፕሮግራሙ ከሎተሪ ወይም ከእድለኝነት ባለፈ ሜሪት ቤዝ ይሆናል የሚል እሳቤ አለ። ይህንን ጉዳይ በተመለከተ የአሁኑ የአሜሪካን ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ሲመጡም ያነሱት ጉዳይ ነበረ። የዲቪ ሎተሪ እድለኞች ከዲቪ ሎተሪ እድለኝነት ባለፈ በሜሪት ሊዳኙ ይገባል የሚል ሀሳብ አንስተው ነበረ። ሚኒመም ሪኳየርመንቱን ያሟሉ አመልካቾች መሳተፋቸው እንዳለ ሆኖ የተሻለ የትምህርት ዝግጅት ያላቸው፣ በተለያዩ ሙያዎች ላይ የተሻለ ልምድና እውቀት ያካበቱ እንዲሁም የእንግሊዝኛ ቋንቋ ችሎታቸው ላቅ ያሉ አመልካቾች የተሻለ እድል እንደሚያገኙ ሀሳብ አለ። ሆኖም ግን እስካሁን ድረስ ግድ ነው የሚል ነገር አልጸደቀም። ነገርየውን ይተገብሩታል የሚለው ጉዳይ አጠያያቂ ነው። የትራምፕ አስተዳደርም እስካሁን ድረስ በግልጽ ይሄ ነገር ተሻሽሏል የሚል ነገር አላስቀመጡም። ይሄ ነገር የዲቪ 27 ፕሮግራም ማመልከት ከመጀመሩ በፊት ይፋዊ መግለጫ ከተሰጠበት ወደፊት የምናየው ነው የሚሆነው። ዲቪ 27 የሚሞላው ከመቼ እስከ መቼ ነው የሚለውን ጉዳይ ስናነሳ ከኦክቶበር 2025 መጀመሪያ እስከ ኖቬምበር የመጀመሪያው ሳምንት የተለመደው ስኬጁል ሲሆን ይህ ቪዲዮ እስከተዘጋጀበት ጊዜ ድረስ ቁርጥ ያለውን ቀን አላስቀመጡም። ትክክለኛውን ቀን በስቴት ገቨርንመንት የዲቪ ሎተሪ ኦፊሻል ሳይት dvprogram.state.gov ላይ መከታተል ትችላላችሁ። ቴምፖራሪ ግን ከኦክቶበር 1 እስከ 4 ኦፍ ኖቬምበር ባሉት 33 ቀናት ውስጥ ተሞልቶ እንደሚጠናቀቅ ይጠበቃል። እዚህ ጋር የምታመለክቱበት ዌብሳይት በትክክል ስቴት ገቨርንመንት የሚጠቀምበት ሳይት ላይ መሆናችሁን እርግጠኛ መሆን አለባችሁ። በጣም ብዙ የሚያምታቱ ሳይቶች አሉ። በእነዚህ ልክ ያልሆኑ ሳይቶች ብታመለክቱ አንደኛ ያልሆነ ሳይት ላይ ስታመለክቱ የእድል ሎተሪ ፕሮግራሙ ላይ ተሳታፊ አትሆኑ። ሌላው ደግሞ 100፣ 250 እና ሌሎችም የገንዘብ መጠን ይጠይቋቸዋል። ስለዚህ አጭበርባሪዎች እንዳትጋለጡ ትክክለኛውን ዌብሳይት አይደንቲፋይ ማድረግ አለባችሁ። ይህንን የዩናይትድ ስቴትስ ኦፍ አሜሪካ የዲቪ ፕሮግራም አፕላይ የሚደረግበትና ውጤት የሚለቀቅበትን ዌብሳይት ዲስክሪፕሽን ቦክስ ላይ እናስቀምጥላችኋለን። ከዚህ ባለፈ ደግሞ የዚህ ቪዲዮ የመጀመሪያ ኮሜንት ላይም ትክክለኛውን ሊንክ እናስቀምጥላችኋለን። እስካሁን ባለው አሰራር የዲቪ ፕሮግራም ላይ ለመሳተፍና ለማመልከት ምንም አይነት ክፍያ መክፈል አይጠበቅባችሁም። እናንተም ከዚህ ጋር በተገናኘ የተለየ የገጠማችሁና ያስተዋላችሁት ነገር ካለ ኮሜንት ላይ ብታጋሩን ደስ ይለናል። ዲቪ ደርሷቸው ቪዛ የተከለከሉ በርካታ አመልካቾች ከዚህ በፊት አስተውለናል። ስለዚህ ዲቪ ደርሷችሁ ቪዛ ላታገኙ የምትችሉባቸው የተለያዩ ምክንያቶች ሊኖሩ ይችላሉ። ከዛሬ ድረስ ኤክስፒሪየንስ ከተደረጉት የተለያዩ ቪዛ ላይ ያስከለክሉ ከሚችሉ ምክንያቶች መካከል የተወሰኑትን ለማንሳት አንደኛው ትክክለኛ ያልሆነ የትምህርት የሥራ ልምድና ማንነት የሚገልጹ ዶክመንትና ማስረጃ ማቅረብ እንዲሁም አስፈላጊ የሆኑትን ደግሞ ያለ ማቅረብ ሙሉ ለሙሉ ቪዛ ሊያስከለክል የሚችል ጉዳይ ነው። ሌላው ዲቪ ስትሞሉ ለብቻችሁ ሞልታችሁ ቪዛ ስትጠይቁ ግን ሌላን ሰው ለማካተት ከሞከራችሁ ተመሳሳይ ነገር ሊገጥማችሁ ይችላል። የተጨበረበረ የትዳር ሁኔታ የሚያሳይ ሰነድ ማቅረብም ውጤቱ ተመሳሳይ ነው የሚሆነው። የተመዘገበ የወንጀል ታሪክ ካላችሁና ጉዳዩ ሲሪየስ ነው ብለው ካሰቡ ቪዛ የሚከለክሉበት አግባብ ይኖራል። ዲቪ ስታመለክቱ ስለራሳችሁ ያስገባችሁት መረጃና ዲቪ ደርሷችሁ ለቪዛ ኢንተርቪው ቀጠሮ ኤምባሲ ስትገቡ የምታቀርቡት መረጃ የተለያየና ጥርጣሬ የሚያጭር ከሆነ የእድል በራችሁ ሊዘጋ የሚችልበት አግባብ ይኖራል። ሌላው ጥቂት የማይባለው እድለኛ ሰዎች የገጠማቸው ደግሞ ያመለከቱበትን ሰነድና መለያ ቁጥር ባለማስቀመጥ እንዲሁም የእድለኞቹ ውጤት በሚገለጽበት ወቅት ውጤታቸውን ቼክ ባለማድረጋቸው ብቻ እድለኝነታቸው ተሰርዟል። ክሪቲካል የሚባል ሜዲካል ኬዝ ያላቸው ፊዚካልና ሜንታል የሚያስከለክሉ የጤና እክል ያለባቸው እድለኞች ዲቪ ቢደርሳቸው ቪዛ ላይሰጣቸው ይችላል። ስለዚህ የተረጋገጡና በአብዛኛው ዲቪ ሎተሪ ቢደርሳቸው ቪዛ ላይያስከለክሉ የሚችሉ ጉዳዮች ናቸው። በመጨረሻም ዲቪ ሎተሪ ስትሞሉ አንድ አመልካች ዋና አመልካች ሆኖ ማመልከት የሚችለው አንድ ጊዜ ብቻ ነው። ብቻውን ሆኖ ከአንድ ጊዜ በላይ ያመለከተ አመልካች የዲቪ ሎተሪ ፕሮግራም ላይ አይሳተፍም ወይም ደግሞ ዲስኳሊፋይድ ይደረጋል። ሌላው ባለትዳር ከሆናችሁ አንድ ጊዜ ዋናውን አመልካች ሆናችሁ ሌላ ጊዜ ደግሞ የሚካተተው ሰው በመሆን እየተቀያየራችሁ ሁለቴ የማመልከት እድል ይኖራችኋል። ከዛ ውጪ ባለው ሴናሪዮ ግን አንድ አመልካች ሁለቴና ከዛ በላይ ጊዜ ካመለከተ ማመልከቻዎቹ ውድቅ ይደረጋሉ። ስለዚህ እንዲህ አይነት ነገር ከማድረግ መጠንቀቅ ይኖርባችኋል።
ዲቪ 27ን በተመለከተ በስቴት ገቨርንመንት ኦፊሻል ሳይቶችና በተለያዩ ታማኝ በሚባሉ ዓለም አቀፍ መገናኛ ብዙሃን ላይ በቅርብ ቀናት ውስጥ ጠቃሚና አዳዲስ መረጃዎች ይለቀቃሉ። እነዚህን መረጃዎች እየተከታተልን ወደ እናንተ ማድረሳችንን እንቀጥላለን። የዲቪ ሎተሪ ማመልከቻው ዌብሳይት ደግሞ ክፍት ሲሆን እንዴት በስልካችሁና በኮምፒውተር ያለማንም አጋዥ ራሳችሁ ማመልከት ትችላላችሁ የሚለውን ነገር እየሞላን አብረን የምናይ ነው የሚሆነው። የዲቪ ሎተሪ ፕሮግራምን በተመለከተ የምዝገባው ጊዜ እስኪጠናቀቅ ድረስ ዲቪ ሎተሪን የሚመለከቱና ይጠቅማችኋል ብለን የምናስባቸው መረጃዎች እናቀብላችኋለን። ከዲቪ 27 ጋር በተገናኘ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ወደፊትም ተመሳሳይ ይዘት ያላቸው ከኢሚግሬሽን፣ ከቪዛ፣ ከኤርላይንስ እና አጠቃላይ ከአቪዬሽን ኢንዱስትሪው ጋር የተገናኙ ጉዳዮችን እያነሳን ወደ እናንተ ማድረሳችንን እንቀጥላለን። ይህንን ቪዲዮ እያያችሁ የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ የምትለዋን በተን ተጭናችሁ እንድትወዳጁን በአክብሮት እንጠይቃችኋለን። ቪዲዮውን ከወደዳችሁት ላይክ ማድረግና ይጠቅማል ብላችሁ ለምታስቧቸው ወዳጆቻችሁ ማጋራት እንዳይረሳ። ቪዲዮውን ላይክ ማድረግ ለእናንተ አንድ በተን ነው፣ ለእኛ በእጅጉ ይጠቅመናልና ይህንን እንድታግዙን በአክብሮት እንጠይቃችኋለን። ከዚህ በተጨማሪ ሀገር ውስጥና ኢንተርናሽናል የበረራ ትኬት አስፈልጓችሁ ከሆነ ኮሜንት ሴክሽን ላይ ሐሳባችሁ ልታጋሩን ትችላላችሁ። ከዛ ባለፈ ደግሞ ዲስክሪፕሽን ቦክስ ላይ የቴሌግራም ዩዘር ኔማችን አለ፣ በዛ መንገድም ልታደርሱን ትችላላችሁ። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽኑ የእናንተ ነው። የዚህ ቻናል ቤተሰብ ስለሆናችሁ አብራችሁን ስለቆያችሁ ቪዲዮዎቻችን ላይክ እና ሼር ስለምታደርጉና ዘወትር ስለምትደግፉን ከልብ እናመሰግናለን። መልካም ጊዜ